በትዳር ውስጥ በስልክ ላይ የሚደረጉ ድብቅ ሚስጥራዊ የሆኑ የፍቅር ልውውጦች ሊሆኑ ይችላሉ። የተለያዩ ነገሮች ሊሆኑ ይችላሉ። በተለይ በባሎቻችሁ ዘንድ በስልካቸው ላይ ያሉ ልውውጦች ሜሴጆች ሲገቡ ሊሆን ይችላሉ። ወይ አስቀምጠውት ሲሄዱ የምታዩት ነገር ሊሆን ይችላል። እናንተ ላይ ከፍተኛ ድብርትና የጭንቀት ስሜትን እያሳደረ ሊቀጥል ይችላል ማለት ነው። በተለይ ስልክ ላይ ያሉ የግል ሚስጥር፣ ድብቅ የሆኑ ሚስጥሮች፣ ረጅም ሰዓት ማውራት፣ ቤት ከገቡ በኋላ ትኩረት ያለመስጠት፣ ስልክን ላለማሳየት ወይም ስልካችሁ ሲታይ የመናደድና የመበሳጨት ነገሮችን ስልክን በመከታተል እንደዚህ አይነት ስሜቶችን እያስተናገዳችሁ ያላችሁ ባለትዳሮች ካላችሁ በየቀኑ የዲፕሬሽን እና ስትረስ ስሜቶች ሊኖሩ ይችላሉ ማለት ነው። ምክንያቱም ስልክ ላይ የሚታዩ ነገሮች የግል የሆኑ የድብቅ ሚስጥሮች ሊሆኑ ይችላሉ። ለምሳሌ ከሌላ ሰው ጋር የፍቅር ግንኙነት መለዋወጥ፣ ሌላ ሰው መያዝ፣ ሌላ የግል ሚስጥር መኖር ሊኖሩ ይችላሉ ብላችሁ ስለምታስቡ ብዙ ጊዜ ራሳችሁ ላይ ከፍተኛ የሆነ ጭንቀትና ዲፕሬሽን እያሳለፋችሁ ሊሆን ይችላል። ይሄ ደግሞ ከእናንተ አልፎ ልጆቻችሁ ላይም ራሳችሁም ላይም በየቀኑ ጥሩ ያለን ስሜት ልታስተናግዱ ትችላላችሁ። አመለካከትና የፍቅር እይታችሁም እየቀነሰ ይመጣል ማለት ነው። ስለዚህ ስልክ ላይ በምታዩቸው በተለያዩ ነገሮች ላይ እናንተ ላይ ጫናና ተግዳሮት እየሆነ ካለና ይሄ ነገር በጣም በትዳራችሁ እየረበሻችሁ ካለ በየቀኑ ጭንቀትና ድብርትን ልታሳልፉ ትችላላችሁ ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። መልካም ቀን።